የግሎሪ ኦፍ ጋድ ኢንተርናሽናል ቸርች መስራች የሆነው ነቢይ ዘካርያስ ወንድሙ ከሰሞኑን ብዙዎችን ያስገረመ ያስደነቀ ታላቅ ነገር ሲያደርግ ተሰምቷል። በእርግጥ ይህንን ሰው የወንጌል አርበኛ ብለው ድፍረት እንደማይሆን አምናለሁ። ምክንያቱም ነቢይ ዘካርያስ ዛሬ ላይ አይደለም ከበፊትም አንስቶ የማይደፈሩ እጅግ ገጠራማ ቦታዎችን በመሄድ ወንጌልን ለብዙዎች በማድረስ ብዙዎችን ከአጋንንት እስራት ነፃ እንዲወጡ ከበሽታም እንዲፈወሱ ምክንያት የሆነ ታላቅ እግዚአብሔር ሰው ነው። ከዛም ባለፈ ይህ ድንቅ አገልጋይ የወንጌል አርበኛ የሆነው ነቢይ ዘካርያስ ወንድሙ ሰዎች በማይደርሱበት ማረሚያ ቤቶች በመሄድ ወንጌልን በማስተማር ከዛም ባለፈ አስጠምቆ የቤተ ክርስቲያን አባል በማድረግ ብዙ ቤተ ክርስቲያንን በመመስረት ለብዙዎች መዳን ምክንያት ሲሆን ተመልክተናል። በተጨማሪም ሆስፒታሎችን በመጎብኘት ለታመሙት አልጋ ይዘው ለሚገኙት ታማሚዎች እጅ ጭኖ በመጸለይ ለብዙዎች ፈውስ ሲሆን አይተናል። በቤተ ክርስቲያን ውስጥ የተሰቀሉ የክራንች የዊልቸር ብዛት ተቆጥረው አያልቁም። መራመድ የማይችሉ ሲራመዱ አይተናል። በእውነት በዚህ ሰው እግዚአብሔር ድንቅና ታምራትን ሲሰራ በአይናችን አይተናል። እግዚአብሔርን ስለዚህ ሰው እጅግ አድርገን እናመሰግናለን። ታዲያ ከሰሞኑ ይህ ድንቅ አገልጋይ የ44ቱ ታቦታት መቀመጫ ከተማ በሚል ስም ተሰጥቶት ለዘመናት ሲወራለት ወደ ነበረው ወደ ሰሜኑ ክፍል የአማራ ክልል ከተማ ጎንደር ለመጀመሪያ ጊዜ ታላቅ ኮንፈረንስ በማዘጋጀት ከጎንደር ከተማ ሆኜ አንድ መልእክት አስተላልፋለሁ። በጌታ በኢየሱስ ያላመናችሁ፣ ወደ ልባችሁ ኢየሱስን ያላስገባችሁ ዘመኑ ሊፈጸም ዘመኑ ሊቋጭ ምድር ልትጠፋ ተቃርባለች። በክርስቶስ ኢየሱስ ያመኑ ሁሉ የዘላለም ሕይወት አላቸው። ወደ መንግስተ ሰማያት ይገባሉ፣ ከጌታ ጋር ለዘላለም ይኖራሉ። በልጁ የማያምን ግን መጽሐፍ እንደሚል ተፈርዶበታል ይላል። ይህም ታዲያ ብዙዎችን እያነጋገረ ይገኛል። ማለት ጎንደር ላይ ምንድነው የተፈጠረው? ተባብረው ቢያስጠፉብኝ ጌታ ምስክር በእናንተ ነው ማዝነው። ወንጌል አይገባም የተባለበት ቦታ ወንጌል ገብቷል። አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነው የገረመ? እቤታቸው ቁጭ ብለው ልብስ እያጠቡ አጋንንት ከነሱ ላይ ሲወድቅ ነበር። ጌታ በዛ ስፍራ ያደረገው ነገር ይገርም። በጎንደር ከተማ የተፈጠረው ነገር እጅግ አነጋጋሪ ሆኗል። እንግዲህ እዚህ ምስሉ ላይ እንደምትመለከቱት ህዳር 26 ከ28 ድረስ በግሎሪ ኦፍ ጋድ ቲቪ ፕሮፌት ዘካርያስ አማካኝነት እንግዲህ በጎንደር ከተማ የወንጌል አገልግሎት ተከናውኖ ነበር። በዚህ ምክንያት እንግዲህ ለዚህ አይነት ነገሮች ተፈጥረዋል። ጎንደር ላይ እንደዚህ አይነት ነገሮች መፈጠሩ ደግሞ እጅግ አነጋጋሪ እየሆነ መጥቷል። እናንተ Kingdom Light of God ለዘመናት በአጋንንት እስራት በተለያየ ደዌ ህመም በሽታው ሲሰቃዩ የነበሩ ወገኖቻችንን በ3 ቀናት በነበረው ኮንፈረንስ ብዙዎችን በፈውስ አገልግሏል። ከዚያም ባለፈ ለዓመታት ወንጌል ተሰብኮባት የማታውቀውን ይቺ ምድር የኢየሱስ ክርስቶስ ስም እንዲቀደስ በማድረግ ምክንያት ሆኗል። የእግዚአብሔር ቃል ሲናገር ሉቃስ 15:10 ላይ እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል እንደሚል በሰማያትም በእኛም በቅዱሳንም ዘንድ ታላቅ ደስታ ሆኗል። ስለ ሁሉ እግዚአብሔር ይመስገን። አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። ይህ መልእክት ከባረካችሁ ተጨማሪ እምነትን የሚገነቡ ይዘቶችን ለማግኘት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱ። እስከሚቀጥለው ጊዜ ድረስ እስከምንገናኝ ሳምንታችሁ ሁሉ እንደ እግዚአብሔር ፈቃድ ይሁን እያልኩ መልካም ጊዜ። ተባረኩ።